አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም ከኔ ጋር አልሐምዱሊላህ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ቪዲዮው ማለት ነው እንግዲህ ቱርክ ህዲያ ራሷን ስላጠፋችዋ ልጅ ነው። ትናንትና እንግዲህ መሲን ላይፍ ላይ ነው ተደውሎ የተነገራት። የመሲን ቪዲዮ ልጋብዛችሁና ከቲክቶክ ላይ ተመልሼ እመጣለሁ። መጀመሪያ ቪዲዮውን እውት ለሃላ ላ ወላ مع جوزها مشكلة يعني عملت هيك؟ اوكي متى بتجيبون امارات اليوم؟ اوكي شكرا بابا. نعم የምትስቁ ግጅሎች ናችሁ። እሺ ለምንድን ነው የምትስቁት? ጥርሳችሁ ይርገፍ። ያማችኋል። ሲያስጠሉ ይስቃሉ ከታች። ብስሚላ ስንት አይነት አለ ዋላ። ውሸት ነው። ኧረ ውሸት አይደለም፣ እያወራች ነው። በጓደኛ ሆናችሁ አብራችሁ የምትኖሩ ልጆች በጣም ፍሯቸው፣ በጣም ፍሯቸው። በጣም ከባዶች ናቸው። የአንድ ሰው ህይወት በእንደዚህ አይነት ምክንያት ጠፍቶ እዚህ ጋር ቲክቶክ ላይ ወጥቶ ኤክስፕሌን ማድረግ በጣም ነው የሚያስጠላው፣ በጣም ነው የሚያሳፍረው። ይቅርታ አድርጉልኝ። እኔ ስሜቴን መቆጣጠር አልችልም። እኔ ስናገር በቃ በጣም እንትን ነው። ለዛ ነው እያየን ነው ስለሆነ ወሬ አይደለም። ለአንዳንዶቻችሁ ወሬ ይመስላችኋል። ምክንያቱም እንግዲህ የመሲን አይታችሁታል ማለት ነው። መሲና ሳሪ ጓደኛዋንም ባሏንም ሲጠይቁት ነበረ። ግን እኔ አንድ ያልገባኝ ነገር ቢኖር ለምንድን ነው በዚህ ልክ ለወንድ ልጅ ራሳችንን የምናጠፋው? አሁን ግን እዚህ ጋር በባልዮ ይሁን በጓደኞቿ የተነሳ ይሁን ለምን ራሷን እንዲያጠፋች የሚያውቅ ሰው የለም። ሁሉም የራሱን ግምት ነው የሚሰጠው። መጀመሪያ በጣም የምትወዷት ጓደኛችሁና ባላችሁ ኮንታክት ካላቸው ወይ ጓደኛችሁን ወይ ባላችሁን መምረጥ አለባችሁ። ሁለቱንም ማጣት የማትፈልጉ ከሆነ ከሁለቱም መራቅ አለባችሁ። በተለይ ከባላችሁ ወይም ተጓደኛችሁ ጋር የሆነ ጭቅጭቅ ካለ ጓደኛ የገባበት ከሆነ ዘመድ የሚያቀፍ ከሆነ ከሁሉም እናንተ መራቅ አለባችሁ። ለምን እንዲሆን ታውቃላችሁ? አሁን ሁሉም ሰው ለምንድን ነው ለወንድ ብላ ራሷን ያጠፋችው? ለምንድን ነው ጓደኛዋ ታማ ነበር ይላሉ። እንደገና ደግሞ ባልዩም እንደዛው ታማ ነበር እያለ ነው። አሁን ይቺ ልጅ ትታመም፣ በሱ የተነሳ ትሙት፣ በጓደኞቿ የተነሳ ትሙት የሚያውቅ ሰው የለም። የሚያውቀው አንድ አላህ ብቻ ነው። ከአላህ ውጭ ማንም የሚያውቅ የለም። ሁለተኛ ደግሞ ቱርክ ሀገር ሂዳ ለምን ሞተች? አሁን ያኔ እዚህ እንደነበረች ኢማራት ላይ እንደነበረች እውነት ከባሏ ጋር ወይም ተጓደኞቿ ጋር የሆነ ችግር ካለ ለምን ቱርክ ድረስ ሂዳ ሞተች? ይች ልጅ ለምን እስከዛሬ አልሞተችም? ለምን ከዚህ ቱርክ ድረስ ሂዳ ለመሞት ፈለገች? ለምን ለሱም ደብዳቤ ጥፋ ለምን ታንቃ ሞተች? ያኔ እዚሁ እኮ መሞት ትችል ነበር አይደል? እንደ ይሄን ያህል ጊዜ። እኔ በነገራችን ላይ ቱርክን በጣም ነው የምፈራው። ለምን እዛ ሲሄዱ አሁን ቲክቶክም ላይ እንዳየሁት ግማሹ ኩላሊት ይላል፣ ግማሹ ምን ይላል። ግን እዚህ ጋር ሬሳዋ ተጣርቶ ቢመረመር ለቤተሰቦቿም እናትና አባት የለም ተብሏል። ግን ለእህት ለወንድሞቿ የእውነት በጣም አሪፍ ነበረ። ግን የእውነት በወንድ ተሆነ የሞተችው በጣም ትልቅ ስህተት ነው የሰራችው። ለምን ሁሉን ነገር እኮ መተው እኮ ነው። ፍቅር ከባድ ነው። በነገራችን ላይ ፍቅር በጣም ከባድ ነው። ግን ከህይወት የሚበልጥ ነገር የለም።
ከህይወታችሁ ምንም የሚበልጥ ነገር የለም። ነገሮች አንድ ቀን ይፈታሉ። በራሳቸው ጊዜ ነገሮች ይፈታሉ። በራሳቸው ጊዜ ይስተካከላሉ። የማይስተካከል ነገር የለም። አንድ ቀን ይስተካከላል። ሁለተኛ ደግሞ ማውራት የሚባል ነገር አለ። በማውራት የማትግባቡ ተሆነ ካላስታውት ከማንም ጋር አታውሩ። አሁን ጓደኛ እንዲህ ነው እንደገና ደግሞ እሱ እንዲህ ነው ሲላችሁ እናንተ ቴንሽን ትሆናላችሁ። ቴንሽን ከምትሆኑ ቶሎ ሶሻል ሚዲያ ላይ ቲክቶክ አለ፣ ዩቱብ አለ፣ ፌስቡክ አለ፣ ቴሌግራም አለ። አሁን ላይ ማሻአላ ብዙ ሶሻል ሚዲያ ላይ አለ። ተማታውቁት ሰው ጋር ተዋወቁ። ተማታውቁት ሰው ጋር ጓደኛ ሁኑ። ለምን የእናንተን ላይፍ የእናንተን ስትሪ ተማያውቅ ሰው ጋር ተዋወቁ። ከዛ እዛ ሰው ጋር ታወራላችሁ፣ እዛ ሰው ጋር ትስቃላችሁ፣ ስራችሁን ትሰራላችሁ። ማታ ሲመሽ ታጥባችሁ ትተኛላችሁ። የምታውቁት ሰው ተሆነ ግን እዛው ቁስላችሁ ላይ ጨው ነው የሚነሰንስበት። እንዲህ ነበርኩ፣ እንዲህ ብታረጊ፣ እንዲህ ያለፈውን ህይወታችሁን ራሱ ያለፈውን ነገር እያነሱ እናንተ ቁስላችሁ እንዲያይድን ነው የሚያደርጓችሁ። ይሄ ነገር ተሚሆን በቃ አጠገባችሁ ካለ ሰው ስለናንተ ላይፍ ስለናንተ ስትሪ የሚያውቅ ሰው ሙሉን ሸሽታችሁ ምንድነው ማድረግ ያለባችሁ? በቃ ተማያውቃችሁ ሰው ጋር ሄዳችሁ ተዋወቁ። ተማታውቁት ሰው ጋር ሄዳችሁ ጓደኛ ሁኑ። እንዲህ ነበርኩ ብላችሁ ለዛ ለሰው ብታወሩ የሆነ መፍትሄ ይሰጣችኋል። ለምን እሱ እንዲያድስ ስለሚሰማው እናንተን የሚያግዝ ነገር ወይም መፍትሄ ይሰጣችኋል። አጠገባችሁ ያሉ ሰዎች በተለይ የሴት ጓደኛ አሁንም ከባላችሁ ጋር ኮንታክት ካላት አበቃ ነገሩ። ወይ እሷን ወይ እሱ መምረጥ አለባችሁ፣ ወይም ከሁለቱ መውጣት አለባችሁ። በቃ ከሁለቱ መውጣት አለባችሁ። አንድ ላይ ለሷ አንድ ለሱ ተዛ እያመላለሰች መሀል ገብታ መጨረሻ ላይ ባለ ጉዳዩዋ ቴንሽን ትሆናለች። በዛ ላይ ሰይጣን ይገፋፋል። አሁን ሰዓት ላይ ሰይጣን ይገፋፋል። ቢሆንም እንዴት አንድ ሰው እየሰራ እየኖረ ለአንዱ እንዲህ ብሎ ሰው ህይወቱን ያጣል? ቢያንስ እኮ ለራሳችሁ ባታስቡ እህት አለ፣ ወንድም አለ፣ አባት አለ፣ ዘመድ አለ፣ ማሰብ አለባችሁ። ሁለተኛ ሙታችሁ ራሱ አፈሩ ይቀበላችኋል እንዴ? እዛም እኮ አይደለም። ለምን እዚህ ጥሩ ነገር አልሰራንማ? ግማሾቻችን እንሳደባለን፣ የማናረገው ነገር የለም። እዛም ምድን እኮ አይመቸንም። እዛም ምድን ስቃይ ነው፣ እዚህም ሆኖ ስቃይ ነው። ግን አላህ መጥቶ እስከሚወስደን ድረስ በቃችሁ ብሎ ተዚች ምድር ላይ እስከሚወስደን ድረስ ለምንድን ነው ራሳችንን የምናጠፋው? ትናንትና 2 ልጆች ናቸው ሞቱ የተባሉት። አንዷ ተ3ኛ ፎቅ ላይ፣ አንዷ ቱርክ ሄዳ ራሷን ሰቅላ። ይህን ያህል ህይወት ቀላል ነው እንዴ? ህይወት ማጥፋት። እየሰራችሁ ነው፣ እየኖራችሁ ነው። ወንድ ቢር ሌላ ወንድ ይመጣል። ነገ ጧት ከዚህ ወጥተሽ ተሱ የበለጠ ወንድ ነው እንዴ? ራሳችሁን እኮ ደግሞ የምታጠፉላቸው ወንዶች ወይ አምሩ ወይ አፍሩ። አንድ ሰው እኮ ወይ ለብሩ ወይም ደግሞ ለውበቱ ለኔ ካልሆነ ብላችሁ ታችሁ ትሰቀላላችሁ። ይሄ ወይ አያምር ወይ አያፍር። እናንተ ሄዳችሁ ህይወታችሁን የምታጡት ለምንድን ነው? 6 ዓመት ሙሉ እንግዲህ እየሰራች ነው። 6 ዓመት ሙሉ አንድ ቤት ትሰራ ምንም ያልሆነች ልጅ ሄዳ ገባችሁ፣ አመጣችሁ። ሲጀመር ባሎቻችሁን እዚህ ዱባይ ውስጥ አታምጡ። ልታመጡም ያላችሁ ሴቶች ካላችሁ አታንጡ። በቃ ወንዶቹ እዚህ ዱባይ ውስጥ ሲገቡ የሆነ የሚጠጡት ነገር አለ፣ ቅይር አድርጎ የሚያስቀምጣቸው። ስለዚህ ባሎቻችሁንም ወደ ኢማራት ምድር አታንጡ። እመጣለሁ ታለ ደግሞ ራሱን ችሎ ይንጣ። ብርም አትስጡ፣ ምንም አትበሉ፣ ራሱን ችሎ ይንጣ። ካላስ መጥቼ እሰራለሁ፣ ዱባይም ይሁን ሳውዲም ይሁን የትም ሀገር ይሁን መጥቼ እሰራለሁ ካለ መጥቶ ራሱን ችሎ ይስራ። በቃ ራሱን ችሎ ይንጣና ይስራ። ብራችሁን አትስጡ። ብራችሁን ካልሰጣችሁ ነገር አይመጣም። ብራችሁን ትሰጣላችሁ፣ እነሱ መጥተው ሌላ ያገባሉ። ህዲያችሁ ትታነቃላችሁ፣ ህዲያችሁ ተፎቅ ላይ ትወርቃላችሁ። እንዴ ነገ ጧት እኮ እሱን ረስተሽው ብትጎጂ የተወሰነ ነው።
ወይ 2 ወር ነው ወይ 3 ወር ነው። ከሌላ ወንድ ጋር ሄደሽ ትላመጃለሽ። ሌላ ወንድ እኮ አለ፣ ከሱ የተሻለ ወንድ እኮ አለ። ከሱ ያነሰ ወንድ እኮ አታገኙም። ከሱ የበለጠ ታገኛለሽ። የሱን ግፍ አይቶ አንቺን የሚንከባከብሽ፣ አንቺን ጥሩ ፍቅር የሚሰጥሽ ወንድ ሊኖር ይችላል። ሁሉም ወንዶች አንድ አይነት አይደሉም። በነገራችን ላይ ስንት ወንድ ያለ ሚስቱን የሚያከብር፣ ሚስቱን የሚወድ፣ ሚስቱን የሚንከባከብ፣ ልጆቹን የሚንከባከብ። ያኔ ሁሉም ወንድ አይደለም መጥፎ። ለምንድን ነው ግን በዚህ ያህል ራሳችሁን ቶሎ ብላችሁ ተፎቅ ላይ ለመውደቅ ራሳችሁን በገመድ ሰቅላችሁ ለመሞት ይህን ያህል ሩጫው? ተዝቀደምም ቲክቶክ ላይ ሰምቻለሁኝ። አንዱ ባጃጅ ሽጦ ልኳት ህዲያ ስከዲያው የሆነ ቪዲዮ ሰርቶ ሞተ። ወንዶቹ መሞት፣ ሴቶቹ መሞት፣ ሀሳባችሁ ምንድን ነው? በቃ ሁሉን ነገር ተውት። በጊዜ በሄደ ቁጥር ጊዜ ይፈታል እኮ። አንድ ቀን ሁሉ ነገር ይስተካከላል፣ ወይም ደግሞ ፍርስርስ ብሎ ከላስ የዛን ጊዜ ይለይለታል። ራሳችሁን እየሄዳችሁ አታጥፉ። እውነት የመዲያም ቅመሞች ራሳችሁን ጠብቁ። በቃ ታሁን በኋላ ወንድ የሚባል አታንጡ። ብር ከፍላችሁ የተቃጠላችሁትን ብር ከፍላችሁ ወንድ የሚባል ነገር አታንጡ። የራሱ ጉዳይ